በስመ ወኃይል አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር አሜን። አሜን። እንኳን አብሮ አደረሰን። እኛ ቤት ቤተሰባችን አባቴና እናቴ፣ ወንድሞቼ፣ የልጅ ልጆች በስሙና በኃይሉ እግዚአብሔር መልአክ ቅዱስ ሚካኤል የመላእክት አለቃ የእሱ ዓመታዊ በዓል የሆነባቸው ብዙ ቀናቶች ላይ ባለፉት 54 ዓመታት እንግዲህ አባቴና እናቴ ከተጋቡ አሁን 53 ጨርሶ 54 ዓመት የሚሆንበት ነው። በእነዚህ ሁሉ ጊዜያቶች ውስጥ ማዘርና አባዬ አቶ ኃይሉ ማዘንጊያ ወይም መምህር ኃይሉ ማዘንጊያ ጋሻ ኃይሌ እና እናቴ ወይዘሮ ብሪቱ በቀለ የተጋቡት የቤተሰብ የተመሰረተው መጀመሪያ የዓመቱ ሚካኤል ቀን ነው የተጋቡት። በዛን ቀን ነው የቤተሰብ የተመሰረተው። ልጆች የተወለድ ነው። የልጅ ልጆች እስከ መሆን ድረስ የተደረሰው ያለ ነው ማለት ነው። እና ሁለተኛ ደግሞ አባቴ አቶ ኃይሉ ማዘንጊያ መምህር ኃይሉ ማዘንጊያ እና እናቴ ብርዬ 30 ዓመት በጋብቻ ከኖሩ በኋላ ተወልደን አድገን እኔ ለቤተሰቡ ሶስተኛ ልጅ ነኝ። ልጆች 8 ነን። የልጅ ልጆች ብዙ አሉ። 30 ዓመት ኖራችሁ እግዚአብሔር ፈቅዶ ወዶ እስቲ በተጋባችሁበት ቀን የዓመቱ ቅዱስ ሚካኤል ቀን በቃ ንስሐ ገብታችሁ ስጋ ወደሙ የክርስቶስን ስጋና ደም ተቀብላችሁ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ስለሚል ለምንድን ነው ንስሐ ገብታችሁ በቃ ሐሳብ አቀረብኩኝ ማለት ነው፣ እንዲቆርቡ ዘላለማዊ ሕይወት እንዲያገኙ ማለት ነው። እነሱም አንድ ሌላ ምንም ወዲያ ወዲህ አላሉም፣ አላወላወሉም። እሺ ብለው ተቀብለው የክርስቶስን ስጋና ደም ተቀበሉ ማለት ነው። ሶስተኛው አባዬ ያረፈበት ቀን ዛሬ ማለት ነው። ከዚህ የመከራ ጭንቀት ዓለም በስጋ የተለየበት ቀን ወደ ዘላለማዊው ከክርስቶስ ጋር ከመድኃኔዓለም ጋር ለመኖር እኛን በስጋ ተለይቶ ወደ ፈጣሪው ወደ አምላኩ ሲያገለግለው ወደ ኖረው መድኃኔዓለም እናቱ ድንግል ማርያም ወደዛ የተሸጋገረበት ያረፈበት በስጋ እና ያ ቀን እና ይሄም አሁን ዛሬ እየሰጠሁት ያሉ መግለጫ እና ይሄ መታሰቢያ በተለያዩ ዝግጅቶች እንትን ብለነዋል። ሰማያዊ በሆነ እግዚአብሔር በሚወደው መንገድ ያው ዓርብ ቀን ነው ያለው እና ነገም ቅዳሜ ጨምሮ በሚደረጉ የተለያዩ ፕሮግራሞች ስንዘክረው እንቆያለን ማለት ነው። እና 3 ነገር ነው ማለት ነው። እናትና አባቴ የተጋቡበት የዓመቱ ሚካኤል ነው። ስጋው ደግሞ የተቀበሉበት የዓመቱ ሚካኤል ነው። 46 ዓመት ያህል በትዳር በጋብቻ ኖረው የተለያዩበትን ቀን የዓመቱ ሚካኤል ነው እና በዚህ ምክንያት ሌላም ብዙ በእነዚህ
ዓመታቶች ውስጥ እስካሁን ድረስ ከብዙ የስጋ መከራ፣ ከብዙ መንፈሳዊ ጭንቀቶች፣ ብዙ ነገሮች ሁላችንም የቤተሰቡ በጣም የሚገራርሙ ቀናቶች አሉ። እንደውም እየጻፍኩም ስለሆነ የአባቴን መጽሐፍ እዛ ውስጥ ፎቶዎች፣ ሰነዶች፣ ብዙ መረጃዎች፣ ማስረጃዎች ከአባቴ ሕይወት ታሪክ ጋር የተያዘ ብዙ ነገሮች ወደፊት ይኖራሉ ማለት ነው። የዛሬ 7 ዓመት እንዳልከው በጣም ቤተሰባችን ውስጥ በጣም ክሎዝ የሆነ ነገሮች ሀዘን ተደጋጋሚ ወይም በቅርብ ቀናቶች ውስጥ ወይም ወራቶች ውስጥ ልንል በምንችልበት ሁኔታ ሀዘን ቤተሰባችን ገጥሞት ነበር። ከአባቴ በፊት በጣም የምንወደው ጠበቃ አጎታችን የልቤ ማዘንጊያ የሚባል በጣም ማለት ነው አባቴ ከወንድም በላይ ጓደኛም አብሮ አደግም ከገጠርም ሲመጡ በቃ ተከታትለው ምናምን የመጡ የልቤ ማዘንጊያ የሚባል አጎታል በጣም የምንወደው እሱ አባቴ የመጨረሻዋን 1 ዓመት በ81 ዓመቱ ነው ያረፈው። እሱን ለሱ እያዘነ እሱን እየመጣ እየጠየቀ ተጨንቆ አጎቴ የልቤ ማለት ነው እሱ ቀድሞት ከፋዘር 3 ወር ቀደም ብሎ አረፈ ማለት ነው። 2 ወር ከምናምን it was so shocking በቃ ለቤተሰቡ በጣም አስደንጋጭ ነው። አባታችን ታሟል፣ ቤት ሆኗል፣ ሕክምና ምናምን በጸበልም በምንም በስጋው ደሙም ያን እያደረገን እሱ ለሱ ሲያዝን ሲያለቀስ ሲጸልይ መከራ ሲያይ እሱ ቀድሞ አረፈ ማለት ነው። በሱ ስናብድ አባታችንን ደብቀ ነው መጨረሻ ላይ በጣም አዘነ ነገረ ነው። እሱ ራሱ ሞተ ማለት ነው። ጉለሌ ወደዚህ ወደ ፓስተር አካባቢ ነው የሚኖር የነበረው አጎቴ ፋዘር ሞተ ማለት ነው። ዳር 12 ዓመቱ ሚካኤል የሱ ሲገርመን በጣም የምንወደው ለነገሩ ይነግረን ነበር። በጣም ብሩክ ቅዱስ ጎንደር ሞክሽ ጉና ተራራ ላይ የሚኖር በጣም በቃ ደግ የዋህ የመጨረሻ በፊት ካህን ነው። ቄስ በላይ መሪጌታም ነበር። በኋላም መልኩሶ አባ በላይ የአባዬ በቃ 2 ዓመት ታላቁ በ18ኛው በ17 ወይ በ18ኛው ቀን በሁለተኛው ሳምንት እሱም እንደዚሁ የአባዬ ሞት ሳይሰማ ያው ይነግረን ነበር። ወንድም ዓለም ወንድም ዓለም ከሞተ እኔም አልቆይም ይል ነበር። እዚህም ሲመጣ በጣም በቃ በምድር ላይ የሚኖር ኤንጅል የሆነ ሰው ማለት ይችላል። እና እሱ አረፈ። እንደገና ብዙ ሳይቆይ የአባዬ እህቱ ልጅ የትንሽ እህቱ ልጅ እንዴት ያለ ጨዋ ካህን ከቅድስት ሥላሴ ካቴድራል ማነው ኮሌጅ ዩኒቨርሲቲ ግራጁዌት ያደረገ ዲያቆንም ካህንም የደብረ አለቃ የነበረ ወጣት ከፍ ያለው ጌትነት የሚባል የታባ የዓለም ማዘንጊያ ልጅ አረፈ ማለት ነው። እና እነዚህ ነገሮች በጣም ተደጋገሙ ማለት ነው። እንግዲህ 4-5 ወር ባልሞላ ተከታታይ ጊዜ ውስጥ ማለት ነው። ስለዚህ ቤተሰቡ በጣም ትልቅ ሐዘን ላይ ሆነ። ማልቀስ ሁሉ ፈራን ማለት እንደዚህ ቤተሰቡ በዚህ አባዬ እንግዲህ የሁሉም ታላቅ ነው። በእንደዚህ ያለ ተከታትሎ
እኛ ከተፈጠርን ጀምሮ ከተወለድን ቤተሰቡ የአባዬና ማዘር በርዬ ከተጋቡበት ጊዜ ጀምሮ የዚህ አይነት ነገር ገጥሞ ነው ያውቃል። አባቴ ሲቀበር ዘልዬ ጉድጓድ ውስጥ ገባው። መጀመሪያ ሳጥኑ ሳይከፍቱት ማለት በጣም ሀዘን አናቅም። የሰው ለቅሶ ስትሄድ የሰው አባት የሰው እናት ስትቀብር ምን ብለህ ቆመ ነገኛ ሟች መሆናችን ድረሷለን። ነገኛ ቤት እንደሚመጣ ነገኛ ራሳችን ጋር እንደሚመጣ ነው። ብዙ ብዙ ነገሮችን እንረሳለን እና የተፈጠረው ይሄ እንዳልከው መጽሐፍ ለመጽሐፍ አዎ መረጃዎችን እያሰበሰብኩ ነው። ኢንተርቪው፣ ዶክመንተሪ ፊልምም፣ ፎቶና የሰነዶች ኤግዚቢሽን ምናምን ለማድረግ በምችለው ጊዜ ሁሉ ሀሳቡ ከመጣው እና ቤተሰቦቻችንም ጭምር እንትን እያደረግን ነው። መረጃዎች እየሰበሰብን ነው። ጥናቶች እያካሄድን ነው። ሰዎችን ኢንተርቪው የሚደረጉትን የተለየ አባቴ እና እናቴ የሚገርም ታሪክ አለው። ከተወለደበት ጊዜ ጀምሮ ጥር 27 1930 ዓመተ ምህረት ጀምሮ እስካረፈበት ህዳር 12 2011 ዓመተ ምህረት ድረስ የዛሬ 7 ዓመት የዛሬው ቀን በጣም ብዙ ያሳልፋቸው ታሪኮች አሉ። በጣም ብዙ ማቀው እንደገና ደግሞ አርካይቭ በለው ብዙ ሰነዶችን አስቀምጦ የማለፍ የመጽሐፍ ካልቸር ያለው ሰው ነው። በዚህ ባለንበት ዘመን የተነሳውበት ዓላማዎች ብዙ ናቸው። ጠቀሜታው አስፈላጊነቱን በጣም ካመንኩበት ቆይቻለሁ። ይሄ የምንበላለው በዘር ያለው ነገር አባቴ ከብዙ ዘር ወይም ዘር ሊባል አይችልም ከብዙ ብሔር ነው የሚወለደው። ሃይማኖትን ብትል እንደዛው ያሳልፋቸው በኮንስትራክሽን አሳልፏል። ትምህርት ቤት የግሉ ከፍቶ በመሰረተ ትምህርት እድሮችን ማህበራዊ ህይወት ላይ እንደው ምን ልበልህ ይሄ ህብረት ሱቆችን ለማህበረሰቡን የሚጠቅሙ ነገሮች ላይ throughout his life በጣም የሚገራርሙ ብዙ ታሪኮች አሉት። ብዙ ሰነዶች አሉ። ብዙ ፎቶ ብዙ ያው ሾአፕ ምናምን ስለማይወድ ብዙ ፎቶ ምናምን አይኖርም። ግን ከየትም እያሰባሰብን ነው። በዚህ አጋጣሚ ስለ አባቴ ብዙ መረጃ፣ ታሪኮች፣ ፎቶዎች፣ ሰነዶች ያሏችሁ ያንን እንድትሰጡን በዚሁ አጋጣሚ አደራላለሁ። የሚገርም ነው። 7ኛ ዓመቱ ነው አሁን። እንደገና እሱ ያቋቋመው ቤተልሔም ትምህርት ቤት የሚባለው የነበረው በወያኔ ጊዜ 45 ነው 46 ዓመት ያህል አገልግሎ የዘጋው በኢትዮጵያ የመጀመሪያ ቀደምት ሊባል የሚባል ትምህርት ቤት አለው። ከሱ ታሪክ ጋር ተያይዞ ተማሪዎቹ እነማን ነበሩ? ትምህርቱ 60ኛ ዓመቱ ነው አሁን። እንደገና ደግሞ የአባቴ ትምህርት ቤት ከተዘጋ በኋላ በጣም አባቴ አዝኖ ከሞተባቸው ነገሮች አንዱ ያ ነው። በ3 መንግስታት በአፄ ኃይለ ሥላሴ፣ በደርግ፣ በወያኔ ያለ ነው የተዘጋው። ፋዘር ያረፈው ያው በአሁኑ ዘመን 2011 እነዚህን ሁሉ ታሪኮች በጣም የሚገራርሙ ታሪኮች ስላሉት እነሱን ማካተት ፈልጋለሁ። በመንፈሳዊ ሃይማኖታዊ እውቀትና ዘርፎች በቃ ከፊደልና ንባብ ጀምሮ ድጓ በተለይ አቋቋም ለመማር የሄደባቸው ሀገሮች ቀኝጌታ ማዘንጊያ እና ብቻ በአጠቃላይ ውስጡ መጽሐፉ የአባቴን 81 ዓመት ታሪኮች እንደ አንድ ኤክስፐሪመንት ሙከራ ለማድረግም 81 ዓመታት ናቸው። 81 በአባቴ ህይወት ውስጥ በእኛ ቤተሰብ ውስጥ ጉልህ የሆኑ ሰዎች እንደ ቀኝጌታ ማዘንጊያ ፈለቀ 81 ጉልህ ቦታዎችን የት ከተወለደበት ከጎንደር እስቴ መካነ ኢየሱስ አፈሯ እናት
እነ ግድሚያ ጽዮን ምናምን እያለ የተማረባቸው ጎጃም፣ ጎንደር፣ ወሎ ብዙ ሃይማኖታዊ ተቋማቶች የእነሱንም ታሪክ አብረው የ81 ደብሮች፣ ቦታዎች፣ ሰፈሮች እስከ ከጎንደር እስቴ መካነ ኢየሱስ እስከ ማህደረ ስብሐት ቅድስት ልደታ ለማርያም እስካረፈበት ቦታ ድረስ ያሉትን ታሪኮች፣ ሰዎች በየዘመኑ በየመንግስታቱ አድባራት ሊሆኑ ይችላሉ። በንግድ ካርቱም ከጎንደር መተማ ካርቱም እየተመላለሰ እዚህ ልደታ ሰፈር የሸማቾች ማህበረሰቡን አደራጅቶ ከኑሮ ችግር ጣጣ ማን ነው አሁን እንደዚህ የሚያደርግልን? ማለት ማነጻጸር ዓላማ ያድርጌ ነው የምሰራው። ትውልዱ እንድንማማር ካለፈው ምን ማስቀጠል እንችላለን? ምን መውሰድ ይገባናል? ከመበላላት የምንወጣው እንዴት ነው? በአባቴ የህይወት ታሪክ በእኛ የቤተሰብ ታሪክ ውስጥ ምንድነው ልንማር የምንችለው? የሃይማኖት ግጭት፣ የብሔር ግጭት የሚባለው ነገር እንዴት አስቂኝ እንደሆነ ባለፈው የዛሬ 7 ዓመት የ80ው ጊዜ ትዝ ይላል ዋቢሸበሌ የነበረው ፕሮግራም ላይ በጣም ወዳቸው አባቴ አሁን ለንደን ሆኜ ያረፉት ቀዳሚ ሙፍቲ ሀጂ ዑመር ድሪስ በአንድ በኩል በወሎ ከሙስሊም ወገን እንዴት ዘመዳችን እንደነበሩ እንዴት አይነት ትልቅ ሀገር የሚሰሩ አባቶች እንደነበሩን አባቴ ቤትና መኖሪያ ቤት ለልጆቹ ሳይሰራ አገር የሰሩ ልጆችን ያሳደገ መሆኑን አሁን እንዴት ሰዎች ቤት ለመስራት ሀገር እንዴት እንደሚያፈርሱ የራሳቸውን ቤተሰብ እና ልጆች ለመጥቀም እንዴት ሀገርና ሕዝብን ገደል አረንቋ ውስጥ እንደሚከቱ ምናልባት ትንሽ ትምህርት ቢሰጥ ከማልቀስ ከምንም ወጥቼ እህቶችም ወንድሞችም ቤተሰቡም ሌሎችም እያገዙን ይሄን እየሰራን ነው። በዚህ በኩል የኦርቶዶክስ የሃይማኖት አባት እንዴት ከስጋ ዘመዶቹ እስከ ጳጳሳት ደረጃ ድረስ ያሉትን የነሱን ታሪክ በአይሁድ በኩል እንዴት የሰው ልጅ ከአሜሪካ ከእስራኤል የአይሁድ ወገን ዘር ወገን ጋር ሁሉ ተጋብተን ተዋልደን ዘር ሐረጋችን የሌዊ ዘር ነገድ ከዛ መጥቶ አይሁድም ኦርቶዶክስም እስልምናም አሁን ደግሞ ያሉ በፕሮቴስታንት ውስጥም ያሉ ደግሞ አሉ የአክስቴ አጎት ልጆች ዘመዶች ምናምን ምንም በቃ እኛው ነን። የገደለው ባለሽ የሞተው ወንድምሽ ነው። አባቴ ሰው ሲሰራ ሀገር ሲሰራ ነው የኖረው። እሱም ሰው ስለሆነ ሰው ማለት ምን ማለት ነው? የሰውነት የበጎነት ስራዎቹ ማንነቶቹ ምንድን ናቸው? አባቴ ትምህርት ቤቱ ከተዘጋበት በኋላ ቤተልሔም ዘኢትዮጵያ የሰውነትና የበጎነት ስራዎች ፋውንዴሽን ብዬ አቋቋምኩት። ምን ታሪካዊ መነሻ እንዳለው ሰዎችን እንዴት ወልዶ እንግዳ መቀበል እያንዳንዱን ታሪኮች በሚያስገርሙ፣ በሚያስቁ፣ በሚያዝናኑ፣ በሚያስተምሩ መንገድ እነዛን ሁሉ ለመክተት ጥረት እያደረኩ ነው። የተማሩት በ10 ሺዎች የሚቆጠሩ የነሱም ፎቶ ያሉ ተማሪዎች እንዲልኩልን እንፈልጋለን። ኤግዚቢሽኑ ላይ የሚቀርቡ 81 ሰዎች 81 ንዑሳን ርዕሰ ጭብጦች 81 ቦታዎች በተለያየ የህይወት ክፍል አባቴ የሆነው ከላይ ከቀኝጌታ ማዘንጊያ ፈለቀ እስከና አቡነ ሳይሮስ እዚህ ልደታ ማህደረ ስብሐትን የተከሏትና የነሱን ሁሉ እዛ ከስቴ መካነ ኢየሱስ የመጀመሪያ መምህሩ አባቱ አጎቱ ቀኝጌታ ማዘንጊያ ፈለቀ የሱ ታሪኮች ሁሉ ይገባል። እዛ የተወለደበት አካባቢ በተወለደበት ዘመን የጣሊያን ወረራ ጊዜ እዚህ የነበሩት ጌታው አለጋው ወንድም ማን ነው በዛ በወንድም ዘለለው መድኃኔዓለምን የተከሉት ደብረ መድኃኒት ልደታ ግቢ ውስጥ ያለው እንዴት እነሱም ብለው መጥተው በአፄ ኃይለ ሥላሴ ዘመን ጊዜ በኮንስትራክሽን ነው ዋቢሸበሌ ሆቴልን የመስቀል አደባባይን መንገድ እስከ ባምቢስ ያለውን እንዴት ኮንትራት ሰብ ኮንትራት እየወሰደስ ሚነግረንን በጽሁፍ ያገኘናቸውን እድር አጠይቅኝ በእድር የሚያገለግል ጊዜው እንዴት እንደሚበቃው አላውቅም። እና ሰውና ሀገርን መስራት ሰብአዊነትና በጎነት እኔም ሁላችንም የምንኖር ሰው ክፋትም ይሁን በጎነት ከቤተሰቡም ጭምር እንደሆነ ጭምር ለማሳየት ለሌሎች መኖር እና ርዕሱም ጊዜያዊ ርዕሱ የመጽሐፉ
81 ከራስ በላይ የተኖሩ ዓመታት የመምህር ኃይሉ ማዘንጊያ የሰውነትና የበጎነት ስራዎችና ታሪኮች ዶክመንተሪ ፊልም ውስጥም አሁን በእነዚህ መንገዶች ውስጥ ህይወት ውስጥ ያለፈው እንደገና ደግሞ ከዘር ሐረጋችን ኦል ኦቨር ኢትዮጵያና ዘ ወርልድ እንዴት ሰዎች እንደሚገናኙ ከአያቴ ጀምሮ ከቀኝ ጌታ ማዘንጊያ ጀምሮ መጀመሪያ የነገረኝ ያጽፈኝ የነበረው እሱ ምን ይላል የነገስታት ዘሮቹን ያሉበትን በአፄ ፋሲል አድርጎ በዛ በአንድ በኩል ደግሞ አባቴ ከነ ራስ አሊ ንጉስ ሚካኤል ጀምሮ ከአፄ ፋሲል እስከ ራስ አሊና ንጉስ ሚካኤል የሚል የጎንደሩ የወሎ የጎጃም የትግራዩን ታሪክ ሁሉ ዝም ብሎ ከማድረግ ለትውልዱ በሚጠቅም መንገድ የዘር ሐረጋችን እንዴት ይመስላል አሁን በጣም ኦል ኦቨር ዘ ወርልድ እና ኢትዮጵያ ያሉ በጣም አንድ ሰው እንግዲህ ሁለት ወላጅ አለው 4 አያት አለው 8 ቅድመ አያት አለው 16 ቅድመ አያት እስከ 32 ድረስ ያለውን በራሴ ቤተሰብ በእኛ አባቴና እናቴን የዘር ሐረግ በማሳየት በደንብ በመጻፍ እንዲተዋወቁ ማድረጊያ መድረክን ጭምር በሚመረቅበት መጽሐፉ ኤግዚቢሽኑ ፎቶ based on facts evidence መረጃና ፎቶዎችና ሰነዶች ኢንተርቪዎች ከዚህ በፊት በሰበሰብኳቸው በሺዎች የሚቆጠሩ የኛ የዘር ሐረግ ቤተሰብ ብቻ አሳያለሁ እንትን እንላለን ማለት በመጽሐፉ ውስጥ ይካተታል ቢያንስ እንግዲህ 81 ካልኩ በኋላ 810 የአባቴ በ10 ሺዎች የሚቆጠሩ ተማሪዎች የአካባቢው ማህበረሰብ ጎረቤት ከማን ጋር ምን እንዳሳለፈ ትምህርት ቤቱ እንዴት እንደተመሰረተ ማንን ይዞ እንዳቀፈ በጣም ሰፊ ብዙ ማን ኮንትሪቢዩት እንዳደረገው ማመስገንም ያስፈልጋል ማንንም በራሱ የቆመ የለም አባት መጀመሪያ ትምህርት ቤቱን ሲያቋቁም አብረውት ኖረው በ3 ወር ልዩነት ነው ተከታትለው የሞቱት ደጓ አባዬ አየለች በየነ ጎረቤቱ ኦልሞስት እኔ እንግዲህ ከ1958 እስከ 2011 ነው አባቴ እስኪሞት አብረው የኖሩት ማለት ነው ከዛኛው 42 ከዚህ 11 ጨምርበት ወደ 53 ዓመት አብረው ኖሮ ነው የተለያዩት ማለት ነው እኛ ሳንወለድ እንግዲህ ትምህርት ቤቱ በ1958 የተቋቋመ ገና ወንድ ላይ አጥያለ ፋዘር ማለት ነው የነሱን ታሪክ ሁሉ አብረው ይጣል እንደገና ከዛ በኋላ በ62 ዓመተ ምህረት ደግሞ አሁን ያለበት ቦታ ላይ ሲያርፍ ምን ይመስል ነበር ዝም ብሎ የተኖረ አይደል አሁን ከተሞች ሰፈሮች እየፈረሱ እንደገና እየተሰሩ ያን ታሪክ ጽፎ ማቆየት ያስፈልጋል ባይዘው ጀምሮት ነበር አባዬ መጽሐፍ አንድ የተወሰነ ገጽ 80ኛ ዓመቱ ላይ አስገራሚ ደግሞ ታሪኮች አሉ እሱም ጀምሮታል የነገረኝ አለ ስጽፍ ሌሎች ኢንተርቪው ያርኳቸው ያሉ ሰዎች እየነገሩኝ አለ እመጣለሁ ብዙ እንግዲህ የቅርብ ቤተሰብ ጓደኛ የልደታ የድር የቀበሌ ሲሰሩ ብዙ አስገራሚ ርዕሶች ያሉት እነዚህ ኢንተርቪው ማድረጋቸው ሰዎች ይኖራል መረጃ ፎቶ ሰብስቡ በቴሌም ትምህርት ቤት የተማራችሁ አባቴ ጋር ኦል ኦቨር ኢትዮጵያና ዘ ወርልድ ያላችሁ የትኛውም የኢትዮጵያ ክፍል ወይም ዓለም ላይ ያላችሁ መረጃዎቹን እንግዲህ ከዚህ በኋላ በተከታታይ በመንሰራቸው ዩቲዩቦች እና በዚህ ዩቲዩብ ላይ በሚቀርቡ ቪዲዮዎች ሌሎች ስራዎችም ይኖራሉ ከአባቴ ከዚህ ፕሮጀክት ጋር የተያያዘ በተከታታይ እግዚአብሔር በፈቀደ መጠን እሱ በመረጠው በወደደው በፈቀደው ጊዜ የምንሰራቸው ይሆናል እና መረጃዎችን ስጡን ፎቶዎች ያሏችሁ ላኩልን ቪዲዮዎችን አሁን አባቴ ያጋባቸው በማህበራዊ ህይወት እና አትጠይቅ እኔ አሁን ዋናው እሱን አውጥተው ማሳየት ነው ማት በቃ የተጋቡ የዳራቸው እኛ ቤት ያስተማረ ያሳደጋቸው በእንግድነት መጥቶ ተቀብለው ምናምን እንትን ያላቸው በቤተ ክህነት አገልግሎት ልደታ ከዛ ከስቴ ከጎንደር ጀምሮ እስከ ወሎ ቦረና ቀስታ ለጋምቦ ገነቴ የኖረባቸው ልደታ ማርያም የኖረበት እንግዲህ ከ58 ዓመተ ምህረት ጀምሮ በቃ እዚህ ነው አብሮ በቁመት በዜማ ሌሊቱን ማህሌት ሲያገለግል እነሱን ሁሉ አሁን ኢንተርቪው ማድረግ ፈልጋለሁ የእነሱን ታሪክ እንዲገባ ፈልጋለሁ ያን እየሰራን ነው ሌላው በፊልሞችና በቲቪ ድራማዎች ውስጥ በተዋናይነት የሰራባቸው የፕሮፌሰር ኃይሌ ገሪማ ፊልም በሆነው ጤዛ በማን ያዘዋል እንደሻው በደስዴሞና ፊልም በተስፋዬ ስንቄ የቲቪ ተከታታይ ድራማዎች ሁሉ
በተዋናይነት ተሳትፏል። ከኛ ውጭም ገባ አባቴ የህዝብ የሀገር ሀብት የነበረ ምስኪን፣ ደግ፣ የዋህ፣ ሩህሩህ፣ ታይታ የማይወድ እንደው የሚገርም ሰው እና በፍጹም ትህትና ያለምንም ማስመሰል ሰውን ሁሉ ወዶ ያለ ብሔር ሃይማኖት ምን ሳይል እንደዚህም ሁሉ የሄደባቸውን የህይወት መንገዶቹ የሚያሳይ ነው የሚሆነው መጽሐፉ እንደ እግዚአብሔር ፈቃድ። እሱ በፈቀደ ጊዜ እንግዲህ መቼ ይወጣል አልከኝ፣ እግዚአብሔር በፈቀደ ጊዜ በዚህ ዓመት ውስጥ አሁን ከህዳር 12 እስከሚቀጥለው ህዳር 12 ባለው ጊዜ ውስጥ ጨርሶ ለህዝብ 60ኛ ዓመቱን የቴሌቪዥን ትምህርት ቤት ስለሆነ ያን ሴሌብሬት ማድረግ ስለምንፈልግ አብረው ይህን የሚያውቁ ሰዎች አብረው እንዲመጡ እንዲሰሩ ያላቸው መረጃዎች እንዲሰጡ በተለያየ መንገድ ኮሚኒኬት እንዲያደርጉ በፌስቡክ በምንም አደራ ማለት እፈልጋለሁ። እዚህ በህይወት መንገድ ውስጥ አባቴን የሚያውቁት አባቴን የሚወዱት በ10 ሺዎች በመቶ ሺዎች የሚቆጠሩ አሉ። ያስተማራቸው እነዛን ሁሉ እንግዲህ አደራ ማለት የምፈልገው ይህንን መረጃዎችን በመስጠት እነዚህ ፕሮጀክቶች እንዲሳኩ በጸሎት እንዲያስቡን ኢንተርቪው ስንጠይቃቸው ያንን ፈቃደኛ በመሆን ይህንን እንዲያደርጉ አደራ ማለት እፈልጋለሁ። የአባዬን የአጎቶቼን የልብ ማዘንጊያን የአባ በላይን የከፍ ያለው ጌትነትን የዛሬ 7 ዓመት ያጣናቸውን ነፍሳቸውን ይማር ማለት ነው። አዎ ልክ ነህ። የጀመርነው ቪዲዮ ማነው ዩቲዩብ ነበረ። ያው እሱ ራሱን የቻለ አንድ ሌላ ስራ እና በተለያዩ ምክንያቶች በተለያዩ ጉዳዮችና ስራዎች ቢዚ ስለመሆን እሱ ላይ ትኩረት ብዙም አልሰጠሁትም ነበር። የተለያዩ ምክንያቶችም አሉ። ከአሁን በኋላ ግን አይ ፕሮሚስ ዩ አንተም ካገዝከኝ አብረን እንሰራለን። የተለያዩ ዶክመንተሪ ፊልሞች፣ አጫጭር ፊልሞችን በተለይ የሀገር ውስጥ ማስታወቂያዎች ሀገርን፣ ህዝብን የሚጠቅሙ ጉዳዮችን ያው ባለፈው ማውርቻቸዋለሁ ዩቲዩብ እንትን ላይ በእነዛ ጉዳዮች ላይ ብዙ ታዋቂና ተጽዕኖ ፈጣሪ ሰዎችን አዲስ ቴስት አዲስ ይዘት ያለው አድርገን እንደው አየሩን ከሞላው ብዙ እንደው ከትልቅ ይቅርታ ጋር ሁሉም የማይፈልገውን የማድረግ ወጣለው ግን በቃ ከዛ ለየት ያለ እንደው ሰው የሚሸት በጎነትን፣ መልካምነትን፣ ተግሳጽም ይሁን በፍቅር እናወክል ሌላ ብዙ ነገሮችን ተጽዕኖ ፈጣሪ ሰዎችንም ይዤላችሁ ለመቅረብ እሞክራለሁ። እግዚአብሔር ይርዳኝ እንደ እግዚአብሔር ፈቃድ። በሌላ በኩል ደግሞ ቁጥሩን እንድታሳድጉ ትፈልጋለሁ። ከዚህ ከአባቴ ፕሮጀክቶችን ጋር ተያይዞ ከቤተልሔም ትምህርት ቤት ጋር ተያይዞ ያው ሀዘኑም አለ። ሀገሪቱ ውስጥ እየሆነ ያለው ነገር ተስፋ ማስቆረጥ፣ እንደገና ተስፋ ማድረግ ታውቁታላችሁ። ያው እያለፍንበት ያለነው ነገር እና በነዛ ሁሉ ነገሮች ውስጥ እንግዲህ ጥሩ ነገሮችን ከሌሎች መርዳት አለ ከሌሎች ሰዎች እርዳታና ድጋፍ ጋር እስቲ እንደው ውስጥ ያሉትን ነገሮች አብረን በየጊዜው እንደው በሳምንት ቢያንስ እንደው አንድ ፕሮሚስ ለመግባት ለሞከር ኮሚትድ እንደሆነ ካገዛችሁ ብዙ ማቃቸው ብዙ ያላወጧቸው ያልተናገርኳቸው ሀሳቦች ይሄ ቢሆን የምላቸው እነዛ እናመጣለን። ቁጥሩ ይደግ ሰብስክራይብ አድርጉልኝ። አገር ውስጥ ውጭ ያላችሁ ደሳለኝ ኃይሉ ቲዩብ ወይም ደሳለኝ ኃይሉ ኦፊሻል ቲዩብ የሚለውን ያንን ዩቲዩብ ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ። እንግዲህ እንደ እግዚአብሔር ፍቃድ ማቃትን በአካባቢ ያሉኝ እንደው ሰው ጋር ሀሳባቸው ቢደርስ ይጠቅማል ብዬ የማስባቸውን ተጽዕኖና ታዋቂ ሰዎችን ሌላ ከእምነት ሊሆን ይችላል፣ ከአርት ሊሆን ይችላል፣
ከፋሚሊ ሊሆን ይችላል፣ ከተለያየ የህይወት ክፍል ሀገር ውስጥም ውጭ እነዛን ሼር ለማድረግ እሞክራለሁ። እግዚአብሔር ይርዳን። ለሁሉም እግዚአብሔር ፈቃድ ይሁን። አመሰግናለሁ።